እልልታችሁ አነሰ፣ ጭብጨባችሁ አነሰ። ረከብ ሲል ጥሩ አይደል? ኢየሱስ ጌታ። የዛሬ 2 ዓመት ስመጣ ያሳቀፍኳቸው ኮቴን ነው። አሁን እነሱ ያሳቀፍኳቸውን ኮት አይመልሱልኝም። መመለስ የለባቸው መልሱ። ጭብጨባችሁ አንሳል። ኢየሱስ ጌታ ነው። ክብር ለናዝሬቱ ጌታ ይሁን። ስለዚህ እኔ ጨርቅ ሰጥቼ ሕያው ነገር እንደታቀፍኩ አሜን ነው ወይ? በዚህ ዓመት አንዳንድ ሰዎች እግዚአብሔር ሕያው በሆነ በረከት ይባርካቸዋል። እግዚአብሔር ለምስጋና ያበቃቸዋል። ልጅ ፒከን ፔይ አይሸጥም። ልጅ ቼከርስ አይሸጥም። ልጅ ውሎርዝ ላይ አይሸጥም። ልጅ ታክሾፕ ላይ የለም። ልጅ የሚሰጥ አሜን ነው ወይ? ሕያው ስጦታ የሚሰጥ ይኸውላችሁ፣ ልጅ ሕያው ነው። አሁን አቅፌያታለሁ እንጂ ነገ እሷ ድጋ ልጅ ታቅፋለች። ተመልከት፣ የሚበዛ የሚጨመር ነገር የሚሰጥ ሕያው እግዚአብሔር ብቻ ነው። ለእግዚአብሔር ክብር ይሆንለት እና በጣም ደስ ብሎኛል። ለእኔም አንድ እንደ እግዚአብሔር ሰው የተናገርኩት የትንቢት ቃል ተፈጽሞ ሳይ እግዚአብሔር በፍሬ ደግሞ ሲያዞረኝ ለእኔም አንድ ክብር ነው። በእግዚአብሔር ያለኝ ኮንፊደንስ ሞሮፍ እየጨመረ ይሄዳል። ክብር ለጌታ ይሆን እና አንድ ነገር መናገር ፈልጌ ነው። ይሄ ቤት በዚህ ምስጋና ምክንያት ነው ይህንን ኮንፈረንስ ያዘጋጁት። አንድ ሰው ለሆነ ኮንፈረንስ ምክንያት የሚሆን ታላቅ ተአምራት ቤቱ ላይ ይጨምራል። ጀግና አማኝ ካለ ጮሁ አሜን ይበል። ድንገተኛ ሰርፕራይዝ ሆኖ ሰው ሁሉ ፕሮግራም የለም ቢል ብቻውን አደባባይ የሚያስጮህ ክብር የሚያገኘው ሰው አለ። ተቀበለኛ በደንብ አድርጋ አሜን በል። ክብር ለጌታ ለኢየሱስ ይሁን። አሁን እኔ ልጃቸውን እመልስላቸዋለሁ። ነገር ግን የምተነብየው ትንቢት ቢኖር ቴንኪዩ አሁን ሕያው ልጅሽን ተቀበል። ይሄ በመጀመሪያ አመስግነዋል። ልተንብይ ይደገማል። ልተንብይ ይሰለሳል። ልተንብይ በጉልበት ፍሬ እግዚአብሔር አብዝቶ ይባርካቸዋል። ልተንብይ የሚያስፈልጋችሁ በረከት ከመለኮት ቢሮ ይለቀቃል። ለምን አሜን አትለኝም? ልተንብይ እግዚአብሔር የለቅሶ ዘመንን እንዲህ በእልልታ እንደቀየረ የተአምራት ምዕራፋችሁን ያስቀጥላል። ልተንብይ ለእነሱ እልል ያለ ሰው ክብር ያገኘዋል። ሃሌሉያ። በምስክርነታቸው ድል ነስተዋል። ድል እንዲያደርጉ 2 ደቂቃ እንድንጸልይላቸው እፈልጋለሁ። በዚህ ጸሎት ላይ ፈቃዳችሁ ቢሆን ፊት ለፊት ያላችሁ መሪ አገልጋዮች ብትመጡ፣ ለዕለቱ ሙዚሻን ብትሆን ፓስተር እንድትመጣ እፈልጋለሁ። ቢኮዝ መሪ አገልጋይ ነህ አንተ። ሌላ መሪዎች እና ፓስተር ተስፍሽ ከጽህፈት ቤት ፓስተር ደስታንም ወደዚህ ትጠሩና ለዚህ ቤት ይህን ምስጋና ምክንያት አድርጎ የጽህፈት ቤት ስራ አስፈጻሚ በቄ ወደዚህ እንጋብዛለን። በዚህ ምስጋና ምክንያት ነው ወደዚህ ተጋበሉ የተገኘ ነውና እግዚአብሔር የተመሰገነ ይሁን። ክብር ለጌታ ይሁን። ለዚህ ቤተሰብ ከሆነው ነገር ሁላችንም የአይን ምስክሮች ነን ነው አይደለም? ሌላ ለዚህ ቤተሰብ ስንጸልይ እሙ ብትመጣ ደስ ይለኛል። ቅር አይላችሁም? አይላችሁም ማለት ዌልካም እያጨበጨባችሁ ወደዚህ ትጋብዟታላችሁ። ምክንያቱም የመልእክታቸው ቀን አንድ ነው። ትንቢቱ የተፈጸመው በተመሳሳይ ሰዓት ነው። ክብር ለኢየሱስ ይሁን። እንግዲህ ጆንን ወደዚህ እንጋብዛለን። ምክንያቱም ጆን የ11 ዓመት ጥያቄ ነው እግዚአብሔር በልጅ ባርኮ እልልታ ያደረገላቸው። ክብር አምጡ ለጌታ። ስለዚህ ጆን አጋጣሚ ለዚህ ኮንፈረንስ ባለቤቱ እንድትደርስ ሲጠበቅ ነበር። ከሳውዝ አፍሪካ ወደ ኡጋንዳ ሄደው እንደነበረ ታስታውሳላችሁ። ነገር ግን አሁን እሷ በመዘግየቷ ነው ትንሽ ከፍቶታል። ነገር ግን እንዳለች እናስባለን በመንፈስ። ክብር ለኢየሱስ ይሁን እና እነኚህ ትንቢቱ የመጣላቸው በተመሳሳይ ቀን ነው። ሁሉም የልጅ እናት ሆነዋል። አጀዲያና ካቱራ ኢየሱስ ጌታ ነው።
እንዲህ ብዬ ልናገር፣ በእውነት ነው የምነግርህ፣ ቀንድ የመሰለ እግዚአብሔር በተአምራት ያስደነግጥሃል። እና ለእነዚህ ቤተሰቦች አሁን የፈለግነው ምንድን ነው? እኔ ውስጤ የሞላው ለዚህ ቤት ይህንን ምስጋና ምክንያት በማድረግ ተጨማሪ በረከት እንዲለቀቅላቸው፣ አንድ ሁለተኛ ደግሞ የበቀል መናፍስቶችን እናስራለን። አይታችኋል። ስናመሰግን እልል ብለው ሳይጨርሱ የሚል ክፉ መንፈስ እናስራለን። ቀሪ ዘመናቸው የተባረከ እንዲሆን በዚህ ቤት እግዚአብሔር ይህንን ሕዝብ እንዲባርክ መጋቢ ነው ለዚህ ቤተ ክርስቲያን። ስለዚህ ይህ ሕዝብ አድማሱ እንዲሰፋ አብረን እንጸልያለን። እጆቻችን ወደ እነሱ ዘርግተን ነው የምንጸልየው። መሪዎችም እናንተ መሪ አገልጋዮች እጆቻችሁን ወደ እነሱ ትዘረጋላችሁ ልጃቸውን በመቀበል እና